ሰላም ሰላም ውድ የሜሪ ዩቲዩብ ተከታታዮች እንዴት ናችሁ? በያላችሁበት የፈጣሪ ሰላም ከእናንተ ጋር ይሁን። ዛሬ ይዤላችሁ የመጣሁትኝ ሃው ቱ ሜክ ፕሮፌሽናል ሎጎ ፎር ሶሻል ሚዲያ ፕላትፎርም የሚለውን እስከ መጨረሻው አሳያችኋለሁ። ቪዲዮውን እስከ መጨረሻው በማየት ተጠቃሚ ሆኑ ላለው ቀጥታ ወደ ቪዲዮ እሄዳለሁ ማለት ነው። በመጀመሪያ ስለ ሎጎ አንዳንድ ነገር ልበላችሁ። ሎጎ ማለት የሶሻል ሚዲያ ፕሮፋይል ወይም ፒክቸር ሚዲያችንን ሊገልጽልን የሚችል ፒክቸር ወይም ስዕል ኢሜጅ ነው። እሱም ሬሾ አንድ በአንድ ሬሾ ነው የሚሰራው። ለዩቲዩብ ሊሆን ይችላል፣ ለፌስቡክ ሊሆን ይችላል፣ ለኢንስታግራም ሊሆን ይችላል፣ ለቲክቶክ ሊሆን ይችላል፣ ለትዊተር፣ ለሊንክዲን፣ ለቴሌግራም፣ ለተለያዩ ሶሻል ሚዲያ ፕላትፎርሞች ሎጎ ያስፈልጉናልና እሱን እንዴት መስራት እንዳለብን አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ከዛ በፊት ሎጎ ስንሰራ ከኛ የሚጠበቅብን ነገር አለ። መጀመሪያ ቻናሉን ክሬት እናደርጋለን፣ የሶሻል ሚዲያ ቻናሉን ማለት ነው። ከዛ በኋላ በዛ ቻናል ምን አይነት ኮንተንት ወይም ሀሳብ ልንለቅበት እንደምንችል ዲሳይድ ወይም መወሰን አለብን። ከዛ በተጨማሪ ደግሞ የዛን ቻናል ኮንተንት ሊገልጽልን የሚችል ሎጎ በውስጣችን አስበን መጨረስ አለብን። ማለትም ሎጎ ስንሰራ ብዙ ኤሌመንቶች አሉ። እነዛን ኤሌመንቶች ውስጣችን ላይ አስበን መጨረስ አለብን። ከዛ በኋላ ቀጥታ ወደ ሶፍትዌሩ እንሄዳለን። አሁን ቀጥታ ሶፍትዌሩ ጋር እንዴት መስራት እንዳለብን አሳያችኋለሁ። እንዳትንቀሳቀሱ፣ ቀጥታ ወደ ቪዲዮ። መጀመሪያ ወደ ጉግል ወይም ወደ ክሮም እገባለሁ ማለት ነው። በዚህ መልኩ ክሮም ላይ ገባሁ። ክሮም ከገባሁ በኋላ ካንቫ ብዬ ሰርች አደርጋለሁ። ይኸው እዚህ ጋር ካንቫ ብዬ ሰርች ሳደርግ ስለነበር እዚህ ጋር ክሊክ አድርጌ እገባለሁ ማለት ነው። ከገባሁ በኋላ የመጀመሪያ የሚመጣልኝን ክሊክ አድርጌ እገባለሁ ማለት ነው። ያው እንደዚህ ከገባሁ በኋላ ይሄ ፔጅ ሲመጣልኝ ከዚህ ጋር ብዙ የምንሰራቸው ነገሮች አሉ። የዩቲዩብ ባነርም ሊሆን ይችላል፣ የቢዝነስ ካርድም ልንሰራ እንችላለን፣ ፍሌርም ልንሰራበት እንችላለን። ስለዚህ እዚህ ጋር መስራት የምንፈልገውን ሰርች እናደርጋለን። ቴምፕሌት ሎጎ ብዬ ሰርች አደርጋለሁ። የሎጎ ቴምፕሌቶችን ያመጣልኛል ማለት ነው። እዛ ሎጎ ብዬ ሰርች አደርጋለሁ። እንደሚታወቀው ያመጣልኝ ማለት ነው። ከዚህ እመርጣለሁ። እንደሚታወቀው ለሁሉም ሶሻል ሚዲያ ፕላትፎርሞች የሚሰራው ሎጎ ሬሾ አንድ ባንድ ነው። እሱንም አጀስት አድርጎ በራሱ ሶፍትዌሩ ያመጣልናል። ለምሳሌ እኔ ከዚህ ጋር ሰራ እየፈለኩት ሜሪ ዩቲዩብ የዚህ ዩቲዩብ ቻናል የሚሆን ሎጎ ነው ልሰራ እያሰብኩት ላሳያችሁ እየፈለኩት እንደ ኤግዛምፕል ማለት ነው። ከዚህ ጋር እመርጣለሁ። ከኔ ጋር ከዚህ ከቻናሌ ጋር ሊሄድ የሚችል እመርጣለሁ። ለምሳሌ አሁን ከዚህ ኤሌመንት እናስገባቸው ነገሮች የያዘ ነገር ኮንተንታችን ቭሎግ ከሆነ የሆነ ሮድ ነገር ያስፈልጋል። ኢንተርቴይንመንት ከሆነ የሆነ ኢንተርቴይን የሚያደርግ የሆነ ኢሜጅ ያስፈልጋል። እሱን ከዚህ ኤሌመንት ጋር እንዴት ማውጣት እንዳለብን አሳያችኋለሁ። እዚህ ጋር እኔ መስራት የምፈልገው ሜሪ ዩቲዩብ ለሚለው ቻናል ነው ሎጎ ልሰራ ያሰብኩትና ከዚህ ጋር ነፃና የሚከፈልባቸው አሉ። ነፃዎቹን እየመረጥን እናያለን ማለት ነው። ለምሳሌ አሁን እዚህ ጋር ይታያችኋል አይደል? ይሄኛው ማለት ነው። እዚህ ጋር የክራውን ምልክት ወይም የዘውድ ምልክት ያለበት ያስከፍላል። የመክፈል አቅም ያላችሁ ሰዎች እየከፈላችሁ እንደዚህ ስማርት የሆኑትን መጠቀም ትችላላችሁ። መክፈል አቅም የሌላችሁ ደግሞ ነፃ የሆኑትን እየፈለጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ የቱን እመርጣለሁ መሰላችሁ? እኔ ይሄን ልምረጥ። ይሄ ነፃ ነው። ይሄን ክሊክ አድርጌ እገባለሁ። በዚህ መልኩ መጥቶልኛል ማለት ነው። ባክግራውንዱንም አጀስት ማድረግ እችላለሁ። ሌሎችን ጽሁፎቹንም በራሴ መልክ እንደምፈልገው መስራት እችላለሁ። ሌላ የራሴ ወይም የዩቲዩብ ቻናሉ ኦነር ፎቶ ካስፈለገም ማስገባት እችላለሁ። ከዛ በፊት ግን ሌላ ኤክስተርናል ከጋላሪ ፎቶ የምናመጣ ከሆነ ባክግራውንድ ሪሙቨር የሚባል አፕሊኬሽን አለ። ባክግራውንዱን እዛ ጋር ሪሙቭ አድርገን እንዴት ማምጣት እንዳለብንም በዚህ ጭምር ላሳያችሁ እችላለሁ። እዚህ ጋር ባክግራውንዱን ከለር መቀየር ከፈለጉ እዚህ ጋር ክሊክ አደርጋለሁ። ዜናታችን የሚመጡ ታስክባሮች አሉ። ሪፕሌስ ከለር አኒሜሽን ምናምን ይላል። ከለር የሚለውን ክሊክ አደርጋለሁ። ዜን ከዚህ ጋር ያስመርጠኛል። ከለር ደስ የሚለኝን ከለር እየመራረጥኩኝ ኢንተንሲቲውንም የከለር ኢንተንሲቲውን አጀስት ማድረግ እችላለሁ ማለት ነው። ይሄው በዚህ መልኩ አለ። ለምሳሌ ይሄ ከለር ደስ ይላል። እዚህ ጋር ገባለሁ። የዚህን ከለር ሌላኛው ወደ ላይ ያለው ፓርት
ይሄኛው ከለር ነው። ኢንተንሲቲውን መጨመር መቀነስ ምናምን እዚህ ጋር ደስ የሚለኝ እናደርጋለሁ ማለት ነው። ወደ ታች ያለው የቢጫውን ፓርት ደግሞ ይችኛዋ ቢጫ ነች። ከዚህ ጋር መጨመር መቀነስ ምናምን ደስ የሚለኝን አይነት ከለር አጀስት አርዬ እጨርሳለሁ። የከለሩ ጉዳይ በዚህ መርጃ አጠናቅቃለሁ ማለት ነው። ከዚህ ጋር ጁዌሊ የሚለውን ይህን ዲሊት ማድረግ ፈልጋለሁ። በዚህ መልኩ ዲሊት አደርጋለሁ። ከዛ በተጨማሪ ኦቨር ላይ የሆነችዋ ጽሁፍ ደግሞ እዚህ ጋር ትቆየኝና ለምሳሌ ይህንን ጽሁፍ ሜሪ ቲዩብ ነው ይህ ቻናል የዚህ ቻናል ሎጎ አሁን ሜሪ ቲዩብ ስለሆነ ይችን ዲ የምትለዋን አጠፋለሁ ባክላለሁ። ከዛ ኤም እለዋለሁ ማለት ነው። ጂ የምትለዋን ደግሞ ቲ ሜሪ ቲዩብ የሚለውን እንዲገልጽልኝ ስለምፈልግ ማለት ነው ቲ ያደርጋታለሁ። አጀስት አደርጋለሁ ሳይዛቸው የትኛው ቢሆን እንደዚህ ቢሆን ያምራል ወይስ ምናምን የሚለውን የሚያምረው አደርጋለሁ ማለት ነው። ቦታም አጀስት አደርጋለሁ ትንሽ ወደዚህ እንደዚህ ላድርግ። ከዛ ኦቨር ላይ የሆነችዋን ጽሁፍ ላምጣት እዚህ ጋር ኦቨር ላይ ዜን ከዛ በኋላ ይሄንም ላምጣው። ይህ ጽሁፉ ታይፒንጉ ማለት ነው ስላልተመቸኝ በሌላ ደስ በሚል ጽሁፍ መጻፍ ፈልጋለሁ። እሱ እንዴት ማምጣት እንዳለበት ተከተሉኝ። ዲሊት አደርጋለሁ። እዚህ ጋር ታች የምታያቸው ታስክባሮች አሉ። ከነዚህ መካከል ቴክስት የሚለውን ክሊክ አድርጌ እገባለሁ። እዚህ ጋር የብዙ ቴክስት ፎንቶች አሉ። ለምሳሌ ይሄኛው ልጠቀም። ይሄ ያምራል። ሳይዙ እንደዚህ ቀንሳለሁ። ይችኛዋን ነጯን ፓርትም ትንሽዬ ሰፋ ምናምን አረጋትና በዚህ መልኩ እንደዚህ ላድርግ። ከዛ ይችን ላምጣትና እዚህ ጋር ኦቨርሌይ ላድርጋት። ከዛ ሜሪ ቲዩብ ብዬ እዚህ ጋር ልጻፍ። ሜሪ ካፒታል ላድርግ የመጀመሪያውን ሜሪ ስፔስ ሰጥና ቲዩብ ዜን ይሄንን አጀስት አደርጋለሁ። ከለርም እዚህ ጋር እመርጣለሁ። ከለር እንዳለ ከባክግራውንዱ ነጭ ስለሆነ የሚለየውን ቦርደር ከለር እመርጣለሁ ማለት ነው። መሀሉ ቢጫ ነው። ኦልሬዲ ቦርደር ከለር መምረጥ እችላለሁ። ይህን ላድርገው ራሱ ይሁን። ከዚህ ጋር ቦልድ ነው። ቦልዱ እንዳለ ይቀመጣል። ዜን በዚህ መልኩ አሁን ይሄ ሎጎ ሰራው ማለት ነው። ሌላ ፎቶ ምናምን ካስፈለገ ደግሞ ይህንን ሶፍትዌር ስትጠቀሙ መጀመሪያ ላይ ከዛ በፊት ባክግራውንድ ሪሙቨር ተጠቅማችሁ ፎቶአችሁን እዛ ጋር ባክግራውንዱን ሪሙቭ ካደረጋችሁ በኋላ እንዴት ያን ሪሙቭ ያደረጋችሁትን ፋይል ላይ ያለውን ፎቶአችሁን እንዴት መምጣት እንዳለባችሁ ላሳያችሁ። እዚህ ጋር ታች ላይ ያሉት ታስክባሮችን እንደዚህ ስክሮል ታደርጉና አፕሎድ የሚላል እዚህ ጋር የታያችሁ ከሆነ ይሄን አፕሎድ ትላለ የሚለውን ክሊክ ታደርጋላችሁ። እዚህ ጋር አፕሎድ ያደረኳቸው ናቸው የታያችሁ ከሆነ ዜን እዚህ ጋር አፕሎድ የሚለው አፕሎድ ፋይልስ የሚላል እሱን ክሊክ አድርጌ እገባለሁ። ከዛ ዲቫይስ ይላል እሱን ክሊክ ታደርጋላችሁ። ከዛ በተጨማሪ ደግሞ ይሄው ወደ እዛ ነው ያስገባኝ ማለት ነው። እዚህ ጋር ነው የምታገኙት ሪሙቭ ያደረጋችሁትን ፎቶ እዚህ ጋር ክሊክ አድርጋችሁ ኢንሰርት ታደርጉታላችሁ ማለት ነው። አሁን ለጊዜው የምፈልገው ነገር ስለሌለኝ መለሳለሁ። አንድ ይዤ መመለስ እችላለሁ። ለምሳሌ ያለ ለማሳየት እዚህ ጋር ሴሌክት አደርጋለሁ። ሴሌክት ካደረኩ በኋላ እዚህ ጋር ሴሌክት የሚለውን እነካለሁ። ከዛ መጣልኝ ማለት ነው። ይታያችኋል አይደል? እዚህ ጋር መጥቶልኛል። ስለዚህ ይሄን እንዴት ወደዚህ ማስገባት እንዳለብኝ ላሳያችሁ። ክሊክ አድርጌ እገባለሁ። ይሄው መጥቶልኛል። ይሄን አጀስት ማድረግ ማለት ነው። የቱ ጋር አሁን ለጊዜው እዚህ ጋር ስለማያስፈልገኝ አጠፋዋለሁ። ስለዚህ እኔ በዚህ መልኩ ሰራሁት ማለት ነው። እዚህ ጋር ነጯን ባክግራውንዷን የሜሪ ቲዩብ ከሚለው በስተጀርባ ያለችዋን ነጯን ባክግራውንድ ኮርነሯን ሻርፕ ስለሆነ አጀስት ማድረግ ይችላል። እሱን አጀስት ለማድረግ መጀመሪያ ይህን ቴክስቱን እንደዚህ ወደ ላይ አወጣዋለሁ። ከዛ ራሱን ክሊክ አደርግና ታች ላይ እዚህ ጋር ኮርነር ይላል አይደለ? ኮርነር የሚለውን ክሊክ አድርጌ እገባለሁ። ኮርነር ራውንዲንግ
የሚለው ጋር ልክ በዚህ መልኩ ራውንድ እንዲሆን አደርጋለሁ። ከዚህ ጋር የባክግራውንዱ ስትሮክ ደግሞ ዳርዳሩ ሌላ ከለር እንዲሆን ከፈለኩኝ እዚህ ጋር ስትሮክ መጨመር መቀነስ እችላለሁ። ግን ስትሮክ እዚህ ጋር አስፈላጊ ስላልሆነ በዚህ መልኩ እሰራዋለሁ። ከዛ መልሼ ቦታው ላይ አስቀምጠዋለሁ። ዜን ከዚህ በኋላ ምን አደርጋለሁ ማለት ነው፣ እንደዚህ ከሰራን በኋላ ወደ ጋላሪያችን ማምጣት ማለት ነው። ወደ ፋይላችን እንዲሄድ ዳውንሎድ ማድረግ ማለት ነው። እዚህ ጋር በስተቀኝ በኩል ጫፍ ላይ ታያችሁ ከሆነ ዳውንሎድ ምልክት ያለውና ወደ ላይ ቀስት ምልክት አለ። ዜን ይሄኛውን ዳር ላይ ያለውን ክሊክ አድርጌ እገባለሁ። ክሊክ ካደረኩ በኋላ ሶስት አማራጭ ይሰጠኛል። ከዛ ዳውንሎድ ይላል። ፍሪ የሆነ የሰራሁት ፍሪ ስለሆነ እዚህ ጋር ዳውንሎድ እላለሁ። በዚህ መልኩ ዳውንሎድ እያደረገልኝ ነው። ከዚህ በኋላ ኢንሰርት ማድረግ ማለት ነው። አሁን ዳውንሎድ አድርጎ ጨርሷል። መሀሉን ነክቼ ልመለስና ጋላሪ ላይ የፈልገው ቀጥታ ጋላሪ ላይ አገኘዋለሁ ማለት ነው። ሶ ይሄው ይሄነት ማለት ነው። አገኘሁትኝ ሜድ ዩቲዩብ ይላል። ይሄን ቀጥታ ወደ ምፈልገው ፕላትፎርም ፕሮፋይል ላይ ማስገባት እችላለሁ። ለምሳሌ ከዚህ ዩቲዩብ ቻናል ላይ ማስገባትም እንዴት እንዳለብን ታውቃላችሁ ያስባለሁ። አስፈላጊ ከሆነ ኮመንት ላይ አሳውቁኝ። ሌላ ጊዜ እንዴት አፕሎድ ማድረግ እንዳለብንም ላሳያችሁ እችላለሁ። አይ ሆፕ ከዚህ ቪዲዮ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። ፋሚሊ ያልሆናችሁ ሰብስክራይብ ያደርጋችሁ ፋሚሊ ሆኑ። መልካም ቀን ለሁላችሁ ተመኘው።